ገንዘብ ቆይ ከየት አመጣለሁ? በምላሹ አንቺ ምንድነው የምትሰጪው? ቤት ውስጥ ማንም የለም? ምን ሆነሽ ነው የምታለቅሽው? አይ ምንም አልሆንኩም። ለምንድን ነው ልታግዘኝ የፈለግከው? አንዳንዴ እስኪ ሴት ልሁን። ዛሬ ደግሞ ቤት ዘመዱ እንዳለ ሞቅ ያለ ጨዋታ የያዘ ይመስላል። ያ ትንሽ ወንድሜ አላዛር አደገልኝ ማለት ነው። አና ዛሬ በጣም ተከፍታና በጣም አዝና ወደ ቤት መታለች። አና ዛሬ በጣም የተበሳጨችው አሮን አባትሽን ላሳክምልሽ፣ ካንቺ ምንም ነገር አልፈልግም፣ ሴትነትሽን አይደለም ልረዳሽ ነው የምፈልገው ብሎ ካባበላት በኋላ መጨረሻ ላይ ግን እሷ እንደፈለገችው ሲያውቅ ምን ትሰጭኛለሽ እኔ ገንዘቤን ከምሰጥሽ አንቺ ምላሽሽ ምንድን ነው ብሎ ልቧን ሰብሯት ወደ ቤት ተመልሳለች። በጣም አዝናለች። አባትዮም ስታገኛቸው አባቴ እንዴት አመሸ ብላ አባቴ ዛሬ በጣም ደክሞኛል ምንም እራት አልሰራምና ያመጣውን ምግብ አለ አባቴ ተመገብ ብላው ለመተኛት ወደ አልጓ ትሄዳለች። ልጄ ምን ሆነሽብኝ ነው ዛሬ እያሉ አባትየው ይጠይቋታል። አባቴ ምንም አትጠይቀኝ ነገ እናወራለን አሁን ደክሞኛል በጣም ትላቸዋለች። በጣም እሳቸውም ማዝነው ልጄ አንቺ ሳትበይማ እኔም አልበላም ሲሏት ተነስታ እሺ አባቴን አብረን እንመገብ ብላ ትነሳለች ማለት ነው። እና ሰላም ወደ ከክችን እየወጣች እያለ ምናሴ ያገኛታል። ምናሴ እንዴት አደርክ ምናምን ከተባባሉ በኋላ ዛሬ ምነው አና አልመጣችም እንዴ ወደ ይላታል። አዎ አልመጣችም፣ ከጠዋት ጀምሮ እየሞከርኩላት ነበር። እሷ ደግሞ ፊት ሰጠናት እንደዚህ የሆነች ስራዋ ገበታዋ ላይ እኮ ምንም ሆነ መገኘት ነበረባት። ሰው እኮ ናት እንዴት ነው የምታስብ? የሆነ ነገር እኮ አጋጥሟት ይሆናል ሲላት ምንም ቢሆን በስራ ገበታዋ መገኘት አለባት እያለች እየነገረችው ነው። በቃ እባክሽን እህቴ ነይ ሸኝኝ ይላታል። እሷም እየተነጫነጨች እሺ ብላ ልትሸኛው እንትን ይባባላሉ። የሰላም እና ከቱርክ ዛሬ ወደ ቤት ይመጣሉ። ሰላምም ሶፋ ላይ ቁጭ ብላ እናትዮ ሲመጡ ልጄ እንዴት ነሽ አናፈኩሽም እንዴ ይሏታል። እሷ ግን ሰላም ለማለት አልፈለገችም። ፊቷን አዞረችባቸው። ልጄ ምን ሆንሽ ነው? ይኸው በቃ ሰላም እንኳን ደህና መጣሽ ብላ በግድ ሰላም ትላቸዋለች ማለት ነው እናትየዋ። ያና አባት ዛሬ ቤተ ክርስቲያን ካልሄድን ብለው ወደ ቤተ ክርስቲያን እየሄዱ ነው። ዛሬ አባቴ ምነው ቤተ ክርስቲያን ካልሄድን እያለን በጣም ጨቀጨከኝ ትላቸዋለች አባትዮ። አይ እኔ እኮ ላስታውስሽ ብዬ ነው ስራ እያልሽ እኮ ቤተ ክርስቲያኑን ተውሹ ይለዋታል ለአና። አይ አባት የሆነ እኮ ውስጥ እኮ የሆነ የደበከኝ ነገር አለ፣ ምንድን ነው የሆንከው? ከሱ ሌላ ንገረኝ እያለች እያስጨነቀቻቸው፣ እሳቸውም እንዴት ብዬ ነው የምነግራት ይህንን የዛ 16 ዓመት ሚስጥር እንዴ ብዬ ነው የምነግራት ብሎ በጣም ተጨንቀዋል። ያናም አባት ፎቶግራፉ ከጸሎት መጽሐፋቸውን አውጥተው ልጅ ይሄንን ፎቶ ብሎ ይሰጧታል። ከዛ በኋላ ፎቶውን አይታ ምንድነው ይሄ አባቴ ይሄ አንቺ ይሄንን ያህል እድሜ ሆነሽ ነው አንቺንን ያገኘውሽ እንዴ አባቴ እንደዚህ ጎረምሳ ሆኜ ነው እንዴ የተወለድኩት ትላቸዋለች። አይ ልጄ እያሉ ግራ ገብቷቸው እንዴት እንደሚነግሯት እኔ እኮ አባትሽ አይደለሁም ልጄ፣ እኔ እንደማንም አክሱም ጽዮን ላነግስ አይደለም የሄድኩት ለጽድቅ ሹፌር ስለነበርኩኝ ሹፌር ሰውን ላመጣው እዛ ሄጄ ነው ያገኘውሽ ብሎ በጣም አሳዛኝና መራር የሆነውን እውነት ነግረዋታል። በጣም አዝናለች። አናም በጣም ልቧ ተሰብሯል። እኔ በፍጹም ይሄንን ማመን አልችልም አባቴ፣ ይሄ እኔ እውነት ህልም ነው የሚመስለኝ እያለች በጣም እያለቀሰች ወዷ በጣም ተከፍታለች። አና ግን ከእውነቱ መደበቅ አትችም፣ እውነቱ ይሄ ነው ልጄ እያሏት አባትየው እያባበሉ በጣም በቃ ማመን ነው የማልችለው፣ ይሄንን እውነት መቀበል አልችልም አባቴ፣ አንተ አባቴ ነህ፣ እኔ አንተ ፍቅር ብትወለኝም ባትወለኝም ሊቀየር አይችልም አባቴ ነህ ብላ በጣም ተሰቅስቅ ብላ እያለቀሰች አና በጣም ተከፍታለች። አንዬ ተረጋጊ፣ እንዴት እንደሆነ ሁሉንም ነገር ላስረዳሽ ይሏታል። ምንም መስማት አልፈልግም ብላ በሩን ከፍታ ትወጣለች። አና በጣም አዝና ከዛ አባትየውም ወይኔ ልጄ ምን ነው አምላኬ የልጄን እንደዚህ እምባሳ ላይ ምን ነው በገደልከኝ እያሉ በጣም እሳቸውም ስቅስቅ ብሎ እያለቀሱ በጣም ተከፍተዋል። አናም ውጪ ወጥታ በትዝታ ወደ ኋላ እየተመለሰች የሰፈር ልጆች አንቺ
አንቺ ዲቃላ ነሽ እያሏት ስለሚጠይቋት የነበረውን በትውስታ እያስታወሰች አባቷም አባቴ ዲቃላ ማለት ምን ማለት ነው ብላ አስጨንቃ እንዲመልስላት እያደረገችው ነበር። አባቷም ዲቃላ ማለት እናት ወይ አባት አብሮ የሌሉ ወይም እንደዛ ነው እያሉ ቢነግሯትም እናቴ የት ሄዳ ነው? እናትሽ በህይወት የለችም። እናትሽ አንቺ ዲቃላ አይደለሽም ልጄ፣ እናትሽ ሞታ ነው ብለው ወደ መቃብር ቦታ ይዤሽ እሄዳለሁ ብለው ይዘዋት እየሄዱ ብዙ ጊዜ የእሷን እናት ሳይሆን የእሳቸውን የሟች እናታቸውን እየወሰዱ እያሳያት ነበር። አናም ይሄንን ትውስተዋን ቁጭ ብላ እያስታወሰች እያለ አባትየው ይመጣሉ። እንዴ አባቴ መታል እንዴ ይሏታል። ምነው አንዬ አሁን ነው የመጣሁት፣ ደነገሻ ሀሳብ ውስጥ ሆነሽ ነው እያሉ እያነገሯት ነበር። ከዛ በኋላ እንዴት ወድቃ ከድንጋይ ላይ እየተጫወተች እያለ በድንጋይ ላይ ወድቃ ደሟ እያፈሰሰ ስለነበር ያኔ ያገኟት ምንም ነገር ማስታወስ በፊቱ እንደማትችል ከዶክተር ተነግሯቸው እዛ አካባቢ የነበረው ፖሊስ ሄደው ልጅቷን እንዲያሳድጉ ፍቃድ ሰጥቷቸው ወደ ሚኖሩበት አገር ይዘዋት መጥተው እንዳሳደጓት ያለውን ነገር ሁሉ አብራርተው ነገሯትና ልጄ በቃ ተነሽ ወደ ቤታችን እንሂድ ብለው አኔን አረጋግተው ወደ ቤታቸው ተመለሱ። ያኔም እናት በጠዋት ተነስተው ቁርስ ለመስራት ጉድ ጉድ እያሉን ምናሴም እናቴ ዛሬ በጠዋቱ ቁርስ እየሰራሽ ነው እንዴ? ታዲያ ምን ይደረግ የሚሰራው እያለ በራብ አንሞትም። ምነው አኔ አልመጣችም ዛሬም ይላታል። ይላው አልመጣችም። ምንድን የተፈጠረው? የተደበቃችሁ ነገር አለ እንዴ ትላቸዋል። እናቴ ምን እንደብቅሻለን ካንቺ? እስቲ በመጨረሻው ሰዓት የሆነውን ንገረኝ ትለዋለች። እሱም ቃሮን ጋር የገጠማትን ነገር በትውስታ ይነግራቸዋል። ያለውን ነገር አሮን ብር እሰጥሻለሁ ብሎ እንዳታለላትና ሴትነቷን እንደፈለገው ይነግሯታል። እናትየውም በጣም ተናደው አጥሩን ካናቁ ባለቤቱን ካናቁ አጥሩን አይነቀንቁም ብለው እሷን አይደለም የደፈረው እኛን ነው የደፈረው ይሄ ልጅ ወደዚህ ቤት እንዳይመጣ ብለው አስጠንቅቀው ለምናሴ ይነግሩታል። እኔም እናቴ አባርሬዋለሁ ዳግመኛ ወደዚህ ቤት አይመጣም ብለዋቸው በቃ አንተም ቁርሱን ቶሎ ቶሎ ሰርቼ በልተህ ትሄዳለህ ብለው በኋላ እኮ እኔ ልትመጣ ትችላለች ይሏታል። አይ በቃ ዛሬ ካልመጣች ካልሆነ ደላላው ጋር እንደውልና እንዴት እንደሆነች ማወቅ እንችላለን፣ አንተ አትጨነቅ በቃ ይሉታል። ለምናሴም እሺ በቃ እናቴ ብሎ ምናሴም ይወጣል ማለት ነው። ልጄ ይሏታል። አንዬ አንቺን በማግኘቴ እኮ ነው ህይወቴ እንደዚህ መኖሬ፣ በአንቺ ምክንያት ዛሬ እንደዚህ አለውኝ እያሉ የተፈጠረውን ያለፈውን እንዴት እንዳለፉት ወጣትነታቸውን ሚስታቸው ልጅ በመውለድ ባለመቻላቸው ትተዋቸው እንደሄዱ እናታቸው ደግሞ ተከትለው እንደሞቱና ብቸኛ እንደነበሩ ግን እሷን በማግኘታቸው ህይወታቸው ለምልሞ ከነበሩበት ሱስ ከሲጃራ ከመጠጥ አንቺን በማግኘት ወጥቼ ይኸው ዛሬ ላይ በዚህ ቀን መድረሴ ያንቺ መገኘት ነው እያሉ ይነግሯታል። አባቴ እያለች አኒም አዎ አባቴ ትንሽ ትንሽ እሱ ነገር ትዝ ይለኛል ትላቸዋለች። አንድ ቀንም አባቴ ከትምህርት ቤት ስትመጣ አባቴ ባክን ዛሬ ትምህርት ቤታችን ኬክ ልጆች እየበሉ ነበር፣ ኬክ ነው የምፈልገው ብስኩት አይደለም ትላቸዋለች። አባትየውም ልጄ እሺ በቃ ከዚህ ቦታ እንዳትነሺ እኔ ገዝቼልሽ እመጣለሁ ይሏትና ካስቀምጠዋት ይሄዳሉ ወደ ራቅ ወደ ባለ ቦታ። ከዛ በኋላ ኪሳቸውን አውጥተው ሲያዩት ምንም ብር የላቸውም እና ከዛ ልብሳቸውን አውጥተው ስለ ማርያም ልጄ በራብ ልትሞትብኝ ነው ዳቦ መግዣ ፈልጌ ነው እያሉ በጣም በሚያሳዝንና ልብን በሚያሳዝን ልብ እየጠየቁ ሰዎችም ሳንቲሙን ጣል ጣል እያደረጉላቸው እያለ አኒም ከወደኋላቸው ትመጣለች። አባቴ እያለች ምን ሆነሽ ነው አንዬ መጣሽ? እዛው ጠብቂኝ ብዬሻል ነበር እንዴ ይሏታል። በቃ አባቴ እኔ ምንም አልፈልግም ካንተ ጋ ነው መሄድ የምፈልገው ትላቸዋለች። እሺ በቃ ብለው እሳቸውም ልብሳቸውን አረጋግፈው ይዘዋት አብረው ይሄዳሉ። እንደዛ የተቸገርኩት አንቺን ልጄን ስራ ቦታ ይዤሽ ስለሚሄድ ስለነበር ይዛት እንዳትመጣም ብለውኝ ይዤሽ ስለሚሄድ ስለነበር ነው ብለው የተፈጠረውን ነገር ያስረዷታል።
የሰላም እናትም ሰሞኑ ወደ አክሱም መሄድ አለብኝ ትላለች። ለምንድን ነው እናቴ ወደዛ የምትሄጁ? ሰሞኑ አላቅም ልጄ ምን እንደሆነች አላቅም። በጣም ልቤ ጭንቅ ጭንቅ ይለኛል። በህልሜም ደግሞ እየመጣች እናቴ እያለች ነው እና እዛ ቦታ ሄጄ እስቲ የወደቀችበት ቦታ ልፈልጋት። አይ እናቴ እሺ ዝም ብለሽ እኮ ነው የምትሄጁ ይሏታል። በዚህ መሀል ደግሞ ሰላም ትመጣለች። ምንድን ነው ቆይ አንቺ ለዛ ለጠንቋይ ገብረሽው የመጣሽዋትን ልጅ አሁንም እንደዚህ እያልሽ ራስሽን የምታስጨንቂው? ትላታለች። እናትየውም ምንድን ነው የምትይው? ቆይ አንቺ ሰላም ይሏታል። አዎ እኔ እኮ የአንቺን እናትነት እፈልገዋለሁ። እናቴ ብለሽ ልጄ ብለሽ ጸጉሬን እያሻሸሽ እንደ እናትም እንደ ጓደኛም እንድትሆኝልኝ እፈልጋለሁ። አንቺ ግን የስንት ዓመት ትተሻት እዛው ለጠንቋይ ስትሻት የመጣሻትን ልጅ ዛሬ ማስታወስሽ እንደዚህ ትሆኛለሽ ብላ በጣም እናትየውን ትናገራቸዋለች። በዚህ መሀል እናትየው በጣም እያለቀሱ እያለ መናሴ ይመጣል። እናቴ ምን ሆነሽብኝ ነው ይሏታል። ይቺ ልጅ ናት እንደዚህ የምታደርገው አይደል? ተዋት፣ እሷ በደካማ ጎኔ መታ ነው። እናም በጠዋት ተነስታ አባትየው ጸሎት እያደረጉ እያለ አባቴ በቃ ቸኩለሻል መሰለኝ አንዬ። አዎ አባቴ ምን ሆንኩኝ ሳልላቸው ትላንት ስራ ቀረውኝ፣ ዛሬ ደግሞ ከቀረው ያባረሩኛል። አባቴ በቃ ሊሄድ ነው ብላ አኒ ወደ ተሰናብታቸው ይወጣሉ። እሳቸውም አምላኬ እንደዚህ አይነት ድንቅ ልጅ ስለሰጠኝ እጅግ አርጌ አመሰግናለሁ፣ በጣም ነው ማመሰግነው እያሉ ፈጣሪያቸውን እያመሰገኑ በዚህ ተጠናቋል። ምዕራፍ 12 በዚህ ተጠናቋል። ምዕራፍ 13 በሚቀጥለው ይዤላችሁ ቀርባለሁ። የመክሊት ዩቱብን ሰብስክራይብ ሰፖርት እያደረጋችሁ አብራችሁኑ አመሰግናለሁ።